ይሄ ቪዲዮ በተቻለ መጠን እድሜያቸው ከ25 ዓመት በታች የሆኑ ሰዎች ባዩት እጅግ በጣም ነው ደስ የሚለኝ። Hello, my name's Roy Lee. I run a $100 million AI startup with my best friends in the heart of New York City. In the past year, I figured out how to scale 2 apps to doing millions of dollars in revenue. ይሄ ልጅ ስሙ ሮይ ሊ ይባላል። ክሉሊ የተባለውን ካምፓኒውን በ21 ዓመቱ $120 ሚሊዮን በላይ ቫሉዌሽን እንዲኖሩ አድርጓል። Today's guest built a $120 million company at 21 years old. A student kicked out of Columbia University. He is Roy Lee. Roy Lee. እንዴትና ምን አድርጎ የሚሉትን እያንዳንዱ ነገሮች በዚህ ቪዲዮ በትንትን አድርጌ ለማሳየት ሞክራለሁ። የሚረዘም ከሆነ ደግሞ ተጨማሪ አንድ ፓርት ሰራላችኋለሁ። ስለዚህ ፕሊስ ይሄን ቪዲዮ እስከመጨረሻው ድረስ ተከታተሉ። በጣም እጅግ የሚያስተምሩ ቁም ነገሮችን ታገኙባችኋላችሁ። በአሜሪካን ምድር አሉ ከተባሉ 8ቱ ትላልቅ አይቪ ሊግ ከሚባሉ ስኩሎች መካከል አንዱ በሆነው ኮሎምቢያ ውስጥ ነበር የሚማር። እናም ኮሎምቢያ ዩኒቨርሲቲ ውስጥ እየተማረ ያለ ከጓደኛው ጋር በመሆን ኢንተርቪው ኮደር የተባለ አንድ ኤአይ ቱልን አናውንስ ያደርጋል ወይም ፐብሊሽ ያደርጋል። ይሄ ኤአይ ቱል ለምንድን ነው የሚጠቅመው ካላችሁ ለመኮረጅ የሚጠቅም ኤአይ ነበር የሰራው። እንዴት እንደሚሰራ ልንገራችሁ። ልክ ኢንተርቪው በሚደረጉበት ጊዜ ኮደሮች ቀጥታ የሚጠየቁትን ጥያቄ ኤአዩ ይሰማና ኮምፒውተር ስክሪናቸው ላይ መልሱን ያስቀምጥላቸዋል። ኢንተርቪው ተደራጊው ያለምንም ችግር ያንን እያነበበ ለኢንተርቪው አድራጊው ቀጥታ ይመልስለታል። ስለዚህ ያለምንም ችግር ፈተናውን ማለፍ ይችላል፣ ስራ ማግኘት እንዲችል የሚረዳ ነበር። በዚህ ቱላቸው አማካኝነት ጎግል ላይ፣ አማዞን ላይ እና ትላልቅ የሚባሉ ካምፓኒዎች ላይ ሰዎች ያለምንም ችግር መቀጠር እንዲችሉ የሚያስችል በቃ አሪፍ የኩረጃ ቱል ነበር የሰራው። ይህን ጊዜ ኮሎምቢያ ዩኒቨርሲቲ ይህንን ይሰማና እነሱን ሰስፔንድ ያደርጋቸዋል፣ ከትምህርት ገበታቸው በቃ ያስቋርጣቸዋል። ምክንያቱም በኮሎምቢያ ዩኒቨርሲቲ እይታ የነዚህ ልጆች የሰሩት ስራ ጠቃሚ ሳይሆን እንዲሁም ይበልጥ ኩረጃን የሚያበረታታና የሚያሰፋ ነው ብሎ ስላመኑ ነበር። ስለዚህ በዚህ ሰዓት ሙሉ በሙሉ ድሮፕ አውት ያደረጉና ትምህርታቸውን አቋርጠው እሱና ጓደኛው ሙሉ በሙሉ ወደዚህ ስታርታፕ በቃ ትልቅ ካምፓኒ ለማድረግ አስበው መስራት ይጀምራሉ። ከዛም 2025 ላይ ማለትም የዛሬ ዓመት አካባቢ ማለት ነው እነዚህ አብረው በመሆን ይህንን ኢንተርቪው ኮደር የተባለውን ሶፍትዌር ወደ ክሉሊ ወደሚባል ትልቅ ብራንድ ያሳድጉታል። የዛን ታይም ኢንተርቪው ኮደር ኦንሊ ለኮደሮች ብቻ ነበር የሚያገለግለው። ኤአይ አሲስታንት የሚሰጣቸው ለኮደሮች ብቻ ነበር። አሁን ግን ለየትኛውም ለሚቲንጎች፣ ለየትኛውም ሴልስ ኮሎች ፎር ኤቭሪቲንግ በቃ እንደዚህ በስክሪን ለሚደረጉ ኮሎች በሙሉ አሲስት ማድረግ የሚችል ኤአይ አድርገው ወደ ትልቅ ካምፓኒ ያሳድጉታል። ጀለስ ግን በዚህ ብቻ አላበቃም። ቀጣይ ምን ያደርግላቸዋል? ሶሻል ሚዲያ ላይ ይመጣና በጣም ኮንትሮቨርሻል የሆኑ አይነት ሀሳቦችን በጣም በሃይ ኢነርጂ ማስተላለፍ ይጀምራል። በጣም ሶሻል ሚዲያ ፕሬዘንሱን ማሳደግ ይጀምራል። ብቻ ሳይ ደግሞ ዩጂሲ ክሬተሮችን ማለት ዩዘር ጀነሬተድ ኮንቴንት ሊሰሩ የሚችሉ አይነት ሰዎችን ይቀጥርና በእያንዳንዱ በቀን አራት ቪዲዮዎች ይለቃሉ። እሱ በሚሰጣቸው ፎርማት ማለት ነው። ሶሻል ሚዲያውን በቃ ጭንቅንቅ አደረጉት በዚህ ክሉሊ በሚባለው ኤአይ አፕ ማለት። ከዛን አይ ቲንክ አምስተኛው ወር አካባቢ ይመስለኛል በአንድ ጊዜ ወደ 70,000 ሰዎች ይሄንን ኤአይ መጠቀም ጀመሩ። ኢማጂን 70,000 ሰው ማለት በቀን በወር ምን ያህል ሰብስክሪፕሽን ሊሆን እንደሚችል አላውቅም። ሜቢ $60 ነው ብንል ራሱ በጣም ትልቅ አማውንት ነው። በዚህ ጊዜ ሰዎች በጣም ወደዚህ አፕ በጣም ኢንተረስትድ እየሆኑ እንደሆነ ሲያዩ ኢንቨስተሮች ለዚህ ኦፖርቹኒቲ በጣም መጓጓት ጀመሩ። በዚህ ፍጥነት ገንዘብ ሬዝ ያደረገና በዚህ ፍጥነት መጓዝ የቻለ ስታርታፕ አስፋራ ሳይሆን ያላየሁም። መጀመሪያው ከ5.3 ሚሊዮን በላይ በሲድ ፈንዲንግ ማግኘት ችሎ ነበረ ፊርምስ ላይክ አብስትራክት ቬንቸር ኤስዩኤስኤ ቬንቸር ከሚባለው ማለት። ከዛ በኋላ ደግሞ 15 ሚሊዮን የሚሆኑ ሲሪየሶችን ከኤ16 ዜድ እና ከተለያዩ ቬንቸሮች ካፒታል ሬዝ ማድረግ ችሎ ነበር። በዚህ ሁሉ እጅግ በጣም የሚያስገርመው ነገር የዚህ ካምፓኒ ከ$120 ሚሊዮን አካባቢ የሚሆን ቫሉዌሽን እንዳለው ይነገራል። ይሄ ሁሉ ነገር ሀፕን ያደረገው ከና ከጀማሪው እስካሁን እስካለበት ኦልሞስት 2 ዓመት ብቻ ነው የፈጀው። አሁን ያለንበትን ጊዜ ስታዩት በ2 ዓመት ውስጥ ብቻ አንድ ካምፓኒ ከዜሮ ተነስቶ ከ120 ሚሊዮን በላይ ቫሉዌሽን ሊያገኝ እንደሚችል እና በጣም የሚያስገርም ኢራ ላይ መሆናችን የሚያሳይ ትልቅ ማሳያ ነው። እሱም ሲናገር ቪዲዮንም ገብታችሁ ማየት ትችላላችሁ። ዋናነት እሱ ፎከስ የሚያደርገው ማርኬቲንግ ላይ ነው። አንዴ ፕሮዳክቱ ዴቨሎፕ ከተደረገ በኋላ ሞር ማርኬቲንጉንና ለብዙ ሰዎች ተደራሽ እንዲሆን ማድረግ ነው። በአጠቃላይ ከዚህ ቪዲዮ ይሄንን ተማሩ፣ ይሄ ይጠቅማችኋል፣ ይሄን አይጠቅማችሁም አላችሁ። ግን አሁን ከነገርኳችሁ ከዚች ካጭር ነገር በጣም ብዙ ነገር መማር ትችላላችሁ። ለእናንተ የሚሆነውን ደግሞ ፈትናችሁ መልካም መስሎ የታያችሁ ነገር መውሰድ ትችላላችሁ። ይሄን ጥያቄ ልጠይቃችሁ፣ እስከ መጨረሻው ድረስ ይሄን ቪዲዮ ላይ ያያችሁ ሰዎች ብቻ ኢትዮጵያ ውስጥ ሆነን እንደዚህ አይነት ነገሮችን መስራት እንችላለን ብላችሁ ታስባላችሁ? አዎ ከሆነ ለምን፣ አይደለም ካላችሁም ደግሞ ለምን የሚሉትን በዚሁ መጨረሻ ላይ አስቀምጡልኝ።